ሰላም እንደምንቆያችሁ ከዚህ በፊት በሰራሁት ቪዲዮ እንዴት ሴክሽን ክሬት ማድረግ እንደምንችል ከኮርስ ኦፈሪንግ ተነስተን እንዴት ሴክሽኖችን ክሬት እንደምናደርግ ለማየት ሞክረናል። አሁን በዚህኛው ደግሞ ክሬት ባደረግነው ሴክሽን ውስጥ ተማሪዎችን እንዴት አድርገን እንመድባለን የሚለው አብረን የምናይ ነው የሚሆነው። ሶ አሳይን ስቱደንትስ ኢን ዘ ሴክሽን አሁን ቼክ እንሰራለን። ይሄ የሬጅስትራር ስታፍ ስራ ነው። ሬጅስትራር ስታፍ ከኮርስ ኦፈሪንግ በኋላ አካዳሚ ፕሮግራም ክሬት ከተደረገለት በኋላ ሴክሽኖችን መጨመር ይችላል። አሁን ለምሳሌ አንድ ስፔሻላይዜሽን ሁለት ሴክሽን ሊኖረው ይችላል፣ ወር አንድ ስፔሻላይዜሽን አንድ ሴክሽን ብቻ ሊሆን ይችላል። እነዚህ ነገሮችን ማኔጅ የሚያደርግና በየሴክሽኑ ደግሞ ተማሪዎችን አሳይን የሚያደርገው ሬጅስትራር ይሆናል ማለት ነው። ኦኬ፣ በዛ መሰረት ሴክሽኖችን ክሬት አድርገናል። እዚህ ጋር አንድ ክሬት የተደረገ ሴክሽን አለ። እዚህ ሴክሽን ውስጥ ተማሪዎችን እንዴት እንጨምራለን? እንዴት አድ እናደርጋለን? አድ ካደረግን በኋላ ምን አይነት ሪፖርት ይኖረናል? እዚህ ጋር ቼክ ማድረግ እንችላለን። እና ተማሪዎችን አድ ካደረግን በኋላ ምን ያህል ተማሪ እዚህ ሴክሽን ውስጥ እንዳለ እና እነማን እንደሆኑ ማየት እንችላለን። ሊስታቸው እንደዚህ ይወጣል። ሴንድ ከተደረገ በኋላ እዛ ኢንሮል ያደረገ ተማሪ ደግሞ የገባን አንድ በአንድ ቼክ ማድረግ እንችላለን። እዚህ ጋር ምንም ተማሪ ኢንሮል ስላላደረገ 0 ብሎ ነው የሚያሳየው። ስቱደንትስ ክሊክ ባረም ሊስታቸው እንደዚህ ባዶ ነው የሚወጣው ማለት ነው። ጉድ እንመለስና ቅድም ክሬት በተደረገው ሴክሽን ተማሪዎችን እየጀመረ ቼክ እናድርግ። አራተኛ ዓመት ሁለተኛ ሴሚስተር አድ ብዬ እዚህ ጋር ተማሪዎችን አድ ማድረግ ሲፈልግ ሴክሽኑ ፊት ለፊት አድ እና ሊስት የሚላለ ሁለት አድ ማድረግ ተማሪዎችን ወደዚህ ሴክሽን አድ ለማድረግ ነው ወይም አሳይን ለማድረግ ነው። ሊስት ማለት ደግሞ እዛ ውስጥ ኦልሬዲ አሳይን የተደረጉ ተማሪዎችን ሊስት ከፈለግን ሊስት ሪፖርት ጀነሬት ለማድረግ ነው። መጀመሪያ አድ እናድርጋቸው ተማሪዎችን። አድ ለማድረግ ስመጣ እዚህ ጋር ኢንፎርሜሽን አለኝ። የኢንፎርሜሽን ምንድነው ማለት ፕሮዳክሽን ኢንጂነሪንግ ሴሚስተር 2 ፎርዝ ይር ፕሮግራሙ ነው። ማኑፋክቸሪንግ ኢንጂነሪንግ ስፔሻላይዜሽን ነው። አካዳሚክ ይር 23/24 ሴሚስተር 2። አሁን ኦድ ባች ከሆነ ይሄ ሴሚስተር እና ይሄ ሴሚስተር የተለያየ ሊሆን ይችላል። አሁን የኛ ግን ኦድ ባች ስላልሆነ ያው በአንደኛ ሴሚስተር ትምህርታቸውን የጀመሩ ተማሪዎች ስለሆኑ ይሄ ሴሚስተር እና የኛው ሴሚስተር ተመሳሳይ ነው። ኦድ ባች ሲኖር ግን እንደዛ ላይሆን ይችላል። ጥሩ፣ እዛ አሳይን የሚደረጉት ወደ ግሩፕ 10 ነው። ያው ሴክሽን ክሬት ስናደርግ ግሩፕ 10 ናቸው ብለናል። ፕሮዳክሽን ሰው እዚህ ውስጥ መግባት ያለባቸው ተማሪዎች እነማን ናቸው? 23/24 ሴሚስተር 1 ላይ አራተኛ ዓመት አንደኛ ሴሚስተር የተማሩ ተማሪዎች ናቸው። ሶ ፕሮግራም ኦር ክላስ ሌቨል ላስት አቴንድድ ክላስ ሌቨል እዚህ ጋር ክሮስ ቼክ እያደረግን አሳይን ማድረግ አለብን። 23/24 ሴሚስተር 1 ላይ አራተኛ ዓመት የነበሩ ተማሪዎችን ብቻ ነው ወደዚህ ግሩፕ አሳይን ማድረግ ያለብን። ወይንም ስፔሲፊካሊ ስማቸውን ማወቅ ከፈለግን ይህንን ስህተት እንዳንሰራ እዚህ ጋር ስህተት እንዳይፈጠር ምን እናደርጋለን? ሪፖርት ላይ ሴሚስተር ሬጅስትሬሽን በሚለው እንገባና በ23/24 ሴሚስተር 1 አራተኛ ዓመት ዲግሪ በፕሮዳክሽን ዲፓርትመንት የነበሩ ተማሪዎች እነማን ናቸው? ይህን ሪፖርት እናያለን። ካስፈለገን እዚህ ፕሪንት አውት እናድርግና እዛ እነኚህ ሰባቱን ተማሪዎች ፓስ ስታተስ ያላቸው እነኚህ ሰባቱ ናቸው። ስለዚህ እነኚህ ሰባቱ ብቻ ናቸው አሳይን መደረግ ያለባቸው ወደ አራተኛ ዓመት ሁለተኛ ሴሚስተር። ለምን አራተኛ ዓመት አንደኛ ሴሚስተርን ፓስ አድርጓል። ስለዚህ ለቀጣዩ ሴሚስተር ፓስ የሚያደርጉ እነኚህ ናቸው። እነኚህ ብቻ ናቸው ግሩፕ ውስጥ አሳይን መደረግ ያለባቸው። ሰው እዚህ ጋር እንምጣና አድ እዚህ ጋር እንደምታዩት ሰባት ናቸው እዛ ጋር ፓስ ያደረጉ። እዚህ ጋር አጠቃላይ 12 ነው የሚያመጣው። ሴሌክቲቭሊ ነው አሳይን ማድረግ ያለብን። እንዴት ሴሌክት እናደርጋለን? ላስት አቴንድ ያደረጉበትን ክላስ ሌቨል እና ፕሮግራም ቼክ እናደርጋለን። እዛ በዛ ሴሚስተር ደግሞ ፓስ አላቸው የላቸውም? ስታተሱ ፓስ ነው የለም? ፓስ ካልሆነ ፓስ ስታተስ ከሌላቸው ወይም ፕሮቤሽን ካልተሰጣቸው ይህንን ኦፕሽን አይሰጠንም ሲስተሙ በራሱ። ሰው 23/24 ሴሚስተር 1 ፎርዝ ይር ይሄ አንደኛው የሚገባ ነው። አንድ ፎርዝ ይር ፓስ አለው ይሄ ነው። ይሄን ሰርድ ይር አንፈልግም። ለምን መጣ የምለውን እንትን ዲስከስ እናደርጋለን በኋላ። የማንፈልገው ከሆነ እዚህ ጋር ለምን ሊስት ሆነ ሌላ እንትን ስላለው ጥቅም ስላለው ለዚህ ጋር ሊስት ያደረገው። አራተኛ ዓመት 23/24 ሴሚስተር 1 ያንኛው የሚገባ ነው።
23/24 ፎርዝ ይር የሚገባ ነው። 23/24 ፎርዝ ይር የሚገባ ነው። 5 ተማሪ አግኝተናል እስካሁን። 23/24 ሴሚስተር 1 ፎርዝ ይር ይገባል። 23/24 ፎርዝ ይር ፈርስት ሴሚስተር ፖሲብል 23/19/20 ነው። 19/20 ነው። ይሄንን አናስገባም። ሁለተኛ ዓመት ነው ጭራሽ ሁለተኛ ዓመት አናስገባም። በቃ አንደኛው ቲክ ያደረኳቸው ነው ተማሪዎች ናቸው ወደዚህ ግሩፕ አሳይን የሚደረጉ። እዚህ ጋር ከስር ስቱደንት ሴሌክትድ 7 ሰብሚት እላለሁ። ሴሌክት ያደረኳቸው ተማሪዎች አሳይን ይደረጋሉ። አሳይን 7 ስቱደንትስ ቱ ግሩፕ የስ እኛውን አሳይን ተደርጓል። እኛ አሳይን ተደርጓል። የምናረጋግጠው በምንድን ነው? ሊስታቸውን ጀነሬት በማድረግ ነው። እሺ እዚህ ጋር 7 ብሏል። ሊስት ስል 7ቱን አምጥቶልኛል። ከቀደሙ ጋር ክሮስ ቼክ ብናደርግ ወይስ ለምሳሌ ስታተሽ ታስክ ያላቸው ልጆቹ ጋር ቼክ ብናደርግ እነኚህ ናቸው ማለት ነው። 7 እሺ በአህሙድ ዳዊት ደጉ ዳዊት ማኑኤል ዳዊት ዮሴፍ ሲሳይ በየታደሰ ማለት ሙሉጌታ ተድላ ሚልኪያስ እነኚህ ተማሪዎች ወደዚህ ግሩፕ አሳይን አድርገናል። ልክ አሳይን ካደረግን በኋላ ምን የምኖራቸው ተማሪዎች እነኚህ ተማሪዎች በ23/24 ሴሚስተር 2 አክቲቭ ናቸው። ሶ ኦፈር የተደረጉ የቅድሞችን ኮርሶች ኢንሮል ማድረግ ይችላሉ ማለት ነው። ሰው እዚህ ጋር 7 ልጆች አሉ። ኢንሮል ማድረግ ይችላሉ አይችሉም? ቼክ እናደርጋለን። አሁን እዚህ ጋር መተን ብናይ ምንም ተማሪ ኢንሮል እንዳላደረገ ነው የሚያሳየው። 4 ኮርስ ኦፈር ተደርጓል። እስቲ ይሄንን ለማየት መጀመሪያ አንድ ተማሪ ዩዘር ኔም እና ፓስዋርድ ወስደን እሺ ኦኬ ኮፒ ኦኬ እዛ ሲገባ ሴሚስተር አድቫይዘር ካለ ሆም ፔጅ ላይ እንደዚህ ያሳየዋል። ሴሚስተር አድቫይዘር አሳይን ሲያደርጉ በኋላ እንትን ያሳያቸዋል ማለት ነው። ትራንዛክሽን ላይ ፕሮፋይል ተማሪ አክቲቭ መሆኑን የራሱን ፕሮፋይል እንደዚህ ማየት ይችላል። ፕሮዳክሽን ኢንጂነሪንግ ዲፓርትመንት ስፔሻላይዜሽን ኢን ማኑፋክቸሪንግ ኢንጂነሪንግ ግሩፕ 10 ያለው የተማሪ አሳይን መደረጉ ነው የሚያሳየው። ኮርስ ኢንሮል ማድረግ ሲፈልግ እነዚህ ነው የሚያሳየው። you are out of semester registration period wait for penalty registration ይላል። ያው ሴሚስተር ሬጅስትሬሽን ለዚህ ሴክሽን ስላልተከፈተ ነው። በአድሚን እንሄድና ፕሮግራም ስኬጁል ፎር ዲስ ከሪንግ ፕሮግራም ሴሚስተር ሬጅስትሬሽን ዛሬ እናዘምረው ከዛሬ እስከ 2 ቀን ሴሚስተር ሬጅስትሬሽን for I guess for the year production department አሁን ተገብቶላችኋል። ሴሚስተር ሬጅስትሬሽን ኦፕን ነው። በተማሪ ፔጅ እንሄድና እንደገና ደግሞ ቼክ እናድርግ። ኦኬ